ባለህ ነገር ጀምር። የምትፈልገውን ነገር ለማግኘት አሁን ባለህ በእያንዳንዱ ባለህ ነገር ጀምር። ተመስገን። ዛሬ ቀኑ በጣም ደስ ይላል። ቤቲ ልክነሽ ነኝ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ባለህ ነገር ጀምር። እንግዲህ በህይወታችን ብዙ የምንፈልጋቸው ነገሮች አሉ። ብዙ የሚያስፈልጉን ብንደርስበት፣ ብንሄድ፣ ብናሳካው ብለን የምንፈልጋቸው ነገሮች አሉ። እነሱን ግን ለማሳካት በጣም የምንፈልገው ነገር ኖሮ ነገር ግን እንዴት ብዬ ልጀምር? ከየት ልጀምር? ቆይ ይሄ ሲስተካከል፣ ቆይ ይሄ ሲሆን፣ ቆይ አንድ ቀን ጀምራለሁ ብለን እናስባለን። ነገር ግን ባለን ነገር መጀመር እንችላለን። ይህን ስላችሁ ቤትሻዬ እኮ እንደምትዩ ነገር ቀላል አይደለም ልትሉኝ ትችላላችሁ። አዎ አውቃለሁ፣ ቀላል አይደለም። ስኬት ሁል ጊዜ ቀላል አይደለም። ነገር ግን ባለን ነገር በትናንሽ ነገር ዛሬ ከጀመረና ቀን አንድ ብለን ከጀመረን የሆነ ፕሮግረስ እያለ ይቀጥላል ማለት ነው። ለምሳሌ እኔ ዩቲዩብ በጣም ብዙ ጊዜ ለመጀመር አስቤ አውቃለሁ። ቆይ ይሄ ሲስተካከል፣ ቆይ አንዴ እንደዚህ ልግዛና እንደዚህ ላስተካክልና ስልክ ልቀይርና ምናምን ያልኩ ረጅም ጊዜ ቆይቻለሁ። ዛሬ ግን ቀን አንድ ብዬ ማልጀምረው ብዬ ባለፈው ቅዳሜ ቀን አንድ ብዬ ጀመርኩ ማለት ነው። ይሄ እናንተም እያበረታታችሁኝ እየሄድኩ እገኛለሁ ማለት ነው። ስለዚህ በህይወታችን የምንፈልገውን ነገር ለማሳካት ነገ 1 ሚሊዮን ተከታይ፣ ብዙ ቪው፣ ብዙ ነገር እንዲኖረኝ ዛሬ ግን አንድ ብዬ መጀመር አለብኝ። እሱንም ባለኝ ነገር ማለት ነው። ስለዚህ ያለንን ነገር ተጠቅመን የምንፈልጋቸውን ነገሮች ለማግኘት ቀን አንድ ዛሬ ነው። ስለዚህ ዛሬ ጀምሮ፣ አሁን ጀምሮ ባላችሁ ነገር ጀምሩ ማለት ፈልጋለሁ። መልካም ተባረከ፣ ስኬታማ ቀን ይሁንልን። ቤቲ ልክነሽ ነኝ። ስኬት ማማች ላይ